ሰላም እንዴት ናችሁ? ወደ ዩቲዩብ ታይም ቤተሰቦች በዛሬው ቆይታችን ለፍሬሽማን ተማሪዎች የኢመርጂንግ ቴክኖሎጂ ጥያቄዎችን ወይ ፋይናል ጥያቄዎችን የምንሰራ ይሆናል። እስከመጨረሻው ድረስ አብራችሁን ቆዩ እያልኩኝ ቻናሉን ሰብስክራይብ ያላደረጋችሁ ልጆች ሰብስክራይብ አድርጉ። እንዲሁም በቀጣይ የምንለቃቸው ቪዲዮዎች ቶሎ እንዲደርሳችሁ ወይም የተለያዩ ፈተናዎችን እየሰራን ስለሆነ ለመለማመድ የደውል ምልክቷን መጫናችሁን እንዳትረሱ። እንዲሁም ይጠቅማችኋል ለምታውሏችሁ ጓደኞቻችሁ ላኩላቸው ወይም የተንበሳብ ምልክቷን የላይክ ምልክቷን ተጫኗት። ቀጥታ ወደ ጥያቄዎቹ ንግባ። የተለያዩ ጥያቄዎች አሉ በኢመርጂንግ ቴክኖሎጂ ላይ እኛ ከትሩ ፎልስ ጀምረን ጥያቄዎቹን አንድ በአንድ የምንሰራ ይሆናል ማለት ነው። እሺ አንደኛ ጥያቄ ኤልዌስ ዳታ ኤንድ ኢንፎርሜሽን አር ዘ ሴም ይለናል። ሁሉም ጊዜ ቢሆን ዳታ እና ኢንፎርሜሽን የምንላቸው ነገሮች አንድ ናቸው፣ ተመሳሳይ ናቸው ይላል። ኢት ኢዝ ፎልስ አይደለ? ፎልስ ነው። ለምን ስንል ዳታ ማለት እንዲሁ ዝም ብሎ ራው የሆነ ያልተደራጀ ነው። ኢንፎርሜሽን ግን ስንል የራሱ የሆነ ትርጉም ያለው ሚኒንግ ያለው ነው። ሶ ኤልዌስ ተመሳሳይ የሆኑ ነገሮች አይደሉም። ኢንፎርሜሽን የምንለው ሞር ኦርጋናይዝድ የሆነ እና የሆነ ትርጉም መስጠት የሚችል ነገር ስለሆነ። ሁለተኛ structured data is data that adheres to be predefined data model and is therefore straightforward to analyze ይለናል። ይሄንንም ጥያቄ ስንመለከተው በተመሳሳይ ምንድነው ትሩ ነው። structured data የምንላቸው predefined የሆነ ዳታ ሞዴሎች ናቸው። እሺ ሶስተኛ augmented reality is a form of emerging technology that allows user to overlay computer generated content in the real world. augmented reality የምንለው በሪል ወርልድ ላይ ዲጂታል ኤሌመንትን በመጨመር የሆነ ነገር ኮምፒውተር ጀነሬትድ የሆኑ ኮንቴንቶችን የምናይባቸው ናቸው ነው ኢን ዘ ሪል ወርልድ ላይ ሆነ። ሶ augmented reality የምንለው ከዚህ ጋር ተመሳሳይ ሐሳብ ስላለው ልክ ነው ማለት ነው። አራተኛ intelligent machine can behave and think like human, no single difference. ይሄ ምንድነው? በተመሳሳይ የሚለን በሰውና በማሽን በኩል ልዩነት የለም ነው። እነሱ ላይ እንደኛ ቢሄቭ ያደርጋሉ፣ እንደኛ ያስባሉ ነው የሚለን። ልክ አይደለም። ይሄኛው ፎልስ ነው ማለት ነው። አራተኛው ጥያቄ lack of conscious ናቸው ማሽኖች ለኛ behave think ማድረግ አይችሉም። አምስተኛ the fundamental idea of augmented reality is to combine the view of the real environment with physical content that can presented through computer graphics ይለናል። ዋናው የአጉመንትድ ሪያሊቲ ዓላማ ምንድነው? ሪል ኢንቫይሮንመንቱን ከፊዚካል ኮንቴንት ጋር ማደራጀት ነው የሚለን። ከፊዚካል ኮንቴንት ጋር ማደራጀት ነው። there is no computer graphics ሳይኖር ነው የሚለን። ይሄኛው ሳይሆን ትክክለኛው ነገር ሪል ኢንቫይሮንመንቱን with a computer generated በሆነ ነገር ጋር አዛምዶ የሚያሳየን ስለሆነ አምስተኛው ጥያቄ ፎልስ ነው የሚሆነው። ስድስተኛ an AI system is composed of agent and its environment ይለናል። AI ሲስተም የምንለው agent and environmentን የሚይዝ ነው። ይሄ ልክ ነው። ሰባተኛ position sensor of internet of things ወይም IoT ብለን የምንጠራው ዲቫይስ deal with the physical position and location of the device ይለናል። IoT የምንላቸው ነገሮች ኢንተርኔት ኦፍ ቲንግስ ናቸው አይደለ? ልክ ሰዎች ሲገናኙ ሰዎች ሲያወሩ ምን እንለዋለን? ኢንተርኔት ኦፍ ፒፕል እንደምንለው ቁሳቁስ የእናንተ ኮምፒውተር ከስልካችሁ ጋር አንድ ላይ መልእክት ሲለዋወጥ በሪሞት ወይም በስልካችሁ መብራታችሁን ማጥፋት የቤታችሁን አምፖል ማጥፋት ስትችሉ ኢንተርኔት ኦፍ ቲንግስ እንለዋለን፣ የነሱ መገናኘት። ሶ በዚህ ውስጥ ቢዚስ ፖዚሽን ሴንስ ኦፍ ኢንተርኔት ኦፍ ቲንግ ዲል የሚያደርገው ከፊዚካል ፖዚሽን ሎኬሽን ኦፍ ዘ ዲቫይስ ጋር ነው ሲለን አው ልክ ይሆናል ማለት ነው። ስምንተኛ metadata is a data about data ይለናል። ይሄኛው ልክ ነው። ዘጠነኛ architecture of internet of things are architecture of IoT are sensor layer, network layer, data processing layer and application layer ይለናል። ይሄኛው በሞጁላችን ላይ ቃል በቃል ሁሉም የተቀመጠ ስለሆነ architecture of IoT የምንላቸው እነዚህ የተጠቀሱት ናቸው። አስረኛ big data is a blanket term of non-traditional strategies and technologies needed to gather, organize, process and gather insight from collected small data set ይለናል። it deal የሚያደርገው with a large እንዲሁም ኮምፕሌክስ በሆኑ ዳታዎች ስለሆነ ይሄኛው ምንድነው? ፎልስ
ይሆናል ማለት ነው። የትሩና ፎልስ ጥያቄዎቻችንን በዚህ መልኩ መልሰናል። በመቀጠል የምንገባው ደግሞ ወደ መውጫ ጥያቄዎች ነው ማለት ነው። ወደ መውጫ ጥያቄ ከመግባታችን በፊት ቻናሉን ሰብስክራይብ ያላደረጋችሁ ልጆች በድጋሚ ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ የተለያዩ ቪዲዮዎች ስንለቅላችሁ በቶሎ ይደርሳችኋል ማለት ነው። ቹዝ ዘ ቤስታችን ላይ ስንገባ የመጀመሪያው ጥያቄ የሚለን which of the following is true about the data that adhere to predefined data model and is therefore straightforward to analyze። ይህን ጥያቄ ቅድም ላይ ልብ ብላችሁ ከነበረ ትሩ ፎልሱ ላይ ተመልክተነዋል። ሶ ምንም ሳንጠራጠር ስትራክቸር ዳታ መልሳችን ይሆናል ማለት ነው። ሁለተኛ one of the following is one of the most important element for big data analysis and big data solution ይለናል። ከሚከተሉት ውስጥ አንዱ በጣም ኢምፖርታንት ኤሌመንት ነው for big data analysis እንዲሁም ለቢግ ዳታ ሶሉሽን ይለናል። የትኛው ነው ስንል ኤ ሜታ ዳታ፣ ቢ ዳታ ቫልዩ ቼን፣ ሲ ኤ ኤንድ ቢ ዲ ኦል ነው የሚለን። ለዚህኛው መልስ የምናደርገው ዲ ኦል ነው። ሜታ ዳታም ቢሆን የራሱ የሆነ ኮንቴክስት አለ። ዘንድ ደግሞ ቢግ ዳታ ቫልዩ ቼን ደግሞ ከተመለከታችሁ ለፕሮሰስ ይጠቅማል። ሶ ሁለቱም ሞስት ኢምፖርታንት ኤሌመንት ናቸው ማለት ነው for big data analysis እንዲሁም ለሶሉሽኑ። ሶስተኛ what have data value chain activities የትኞቹ ናቸው የዳታ ቫልዩ ቼን አክቲቪቲዎች except one ይለናል። ኤ data storage፣ data usage፣ data analysis፣ ዲ ኤ ኤንድ ሲ only፣ ኢ ነን ይለናል። የዳታ ቫልዩ ቼን አክቲቪቲ ያልሆነው የትኛው ነው አይደለ? ኤክሴፕት ያልሆነ የትኛው ነው በተዘዋዋሪ ሰው ኢ ላይ ያለው መልስ ልክ ይሆናል ማለት ነው። አራተኛ ቢግ ዳታ ኢዝ ካራክተራይዝድ ባይ ዘ ፎሎዊንግ። ቢግ ዳታ የምንለው ካራክተራይዝ የሚሆነው ከሚከተሉት ውስጥ ነው። ኤ ቮሊዩም፣ ቬሎሲቲ፣ ፋሲሊቲ፣ ዲ ኤ ኤንድ ቢ ኦንሊ፣ ኢ ነን ይለናል። ቢግ ዳታ ካራክተራይዝ የሚሆነው ቪ3 የሚባሉ አሉ አይደለ? ቮሊዩም፣ ቬሎሲቲ ኤንድ ቫራይቲ የምንለው። ከነዛ ውስጥ ግን የማይካተተው ፋሲሊቲ ነው። ሰው ፋሲሊቲ መልስ ተብሎ ሊጠቀስ የሚችል አይደለም። ዲ ላይ ያለው ግን መልስ ይሆናል። ምክንያቱም ኤ ኤንድ ቢ ኦንሊ ስለሚል ኤ ኤንድ ቢ የቢግ ዳታ ካራክተሪስቲኮች ናቸው ማለት ነው። አምስተኛ ሃዱፕ has the characteristics given below except ይለናል። ሃዱፕ የምንለው ከዚህ በታች ከሚከተሉት ውስጥ ካራክተሪስቲክስ አለው የሱ ያልሆነውን መረጡ ነው። ሶ ስኬላቢሊቲ፣ ሪላያቢሊቲ፣ ሲ ኤ ኤንድ ቢ ዲ ኦል ኢ ነን ይለናል። ሃዱፕ ስኬላቢሊቲ አለው፣ ሪላያቢሊቲ አለው። ሶ የአምስተኛውም መልሳችን ሊሆን የሚችለው ኢ ነን ነው። ምክንያቱም ጥያቄው ኤክሴፕት ስለሚለን ማለት ነው። ስድስተኛን ስንመለከት artificial intelligence system is composed of an agent in its environment, b agent only, c a and b d all። artificial intelligence በውስጡ ምን ይዛል? ይሄን በተመሳሳይ ቅድም እንዳልነው an agent in its environment አለ። agent only አይዝም፣ ምክንያቱም agent in its environment ብለን ቅድም በሰራናቸው ጥያቄዎች ራሱ ልክ ነው እያለን መተናል። ሶ ትክክለኛ መልሳችን ኤ ይሆናል። ሰባተኛ why we need artificial intelligence at this time? ለምንድን ነው artificial intelligence በዚህ ሰዓት የምንፈልገው ይለናል። A to create expert system that exhibit intelligent behavior with the capability to learn, demonstrate and explain and advise its user። ይሄኛው ልክ ነው። AI በዚህ ሰዓት የምንፈልገው ለዛ ነው። B helping machine find solution to complex problem። ለኮምፕሌክስ ፕሮብሌሞቻችን መፍትሄ እንዲያበጅልን ነው። ይሄን መልሳችን ዲ ይሆናል ማለት ነው። ጥያቄውን ከተመለከታችኋቸው ተመሳሳይነት ያላቸውና ቀለል የሚሉ አይነት ነገሮች ናቸው። ሶ አብዛኞቻችሁ እንደምትሰሩት እርግጠኛ ነኝ። ስለዚህ ዛሬ ቆይታችንን በአጭሩ እዚሁ ጋር እንጨርስና በቀጣይ የተለያዩ ጥያቄዎችን የምንሰራ ይሆናል ማለት ነው። አብራችሁን ስለቆያችሁ እናመሰግናለሁ። በቀጣይ ሌላ ጠጠር ባሉና በሚሰሩ ጥያቄዎች የምንመለስ ይሆናል ማለት ነው። በድጋሚ ግን ቻናሉን ሰብስክራይብ አድርጉ። በቀጣይ ደግሞ ቪዲዮዎቻችንን ስንለቅ እንዲደርሳችሁ የደወል ምልክት ተጫኑ። ቻው ቻው።